አብዛኞቻችን አሁን በምንኖረው ህይወት ደስተኛ አይደለንም። የተሻለ ነገርና የተሻለ ህይወት እንፈልጋለን። ለዚህ ነው የአብዛኛውን ሰው ፍላጎት ለማሳካት በማሰብ ይህ ቪዲዮ የተዘጋጀው። ለውጥ ጽናትና ትዕግስትን የሚጠይቅ እንጂ ከመሬት ተነስቶ የሚመጣ ነገር አይደለም። በዚህ ቪዲዮ ለትክክለኛ ለውጥ የሚሆኑ 6 ወሳኝ መርሆችን ላስጨብጣችሁ ነው የምፈልገው። ሁሉም ነጥቦች እርስ በርሳቸው የተያያዙ ስለሆኑ እስከ መጨረሻው በመከታተል የተሟላ ሐሳብ እንድታገኙ አሳስባችኋለሁ። አንደኛ፣ ሊሳካ የማይችል ግብ ማውጣት። ወዴት መሄድ እንዳለበት የሚያውቅ ሰው ይንከራተታል እንጂ የትም ሊደርስ አይችልም። ግብ የሌለው ለውጥ ፈላጊም እንዲሁ ነው። ለውጣችሁ ምን ላይና ምን እንደሚመስል ማወቅ አለባችሁ። በአንድ ጊዜ በሁሉም ዘርፍ የለውጥ ሰው መሆን አይቻልም። ስለዚህ ልናሳካ የምናስበውን ለውጥ በትክክል ማወቅ አለብን። ለምሳሌ ክብደት መቀነስ የምትፈልግ ከሆነ በትክክል ስንት ኪሎ እንደምትቀንስ ማወቅ፣ አንባቢ መሆን ከፈለግ ስንት ማንበብ እንዳለብህ፣ እንዲሁ ገንዘብ ማግኘትም ከፈለግ ተመሳሳይ መንገድ መጠቀም አለብህ። ልናስታውሰው የሚገባ አንድ ነገር ቢኖር የምናወጣቸው ግቦች ሊሳኩ የሚችሉ መሆን አለባቸው። እቅድንና ግብን ማንጋጋት እና የተጋነነ ማድረግ ቶሎ እንድንሰለችና ተስፋ እንድንቆርጥ ይገፋፋናል። የተመረጡ ልናሳካቸው የምንችላቸውን ግቦች መንደፍና ወደ ተግባር መግባቱ እጅግ አስፈላጊ ነው። ሁለተኛ፣ ልማዶችን መገንባት። ጥቃቅን ልማዶችን መገንባት ማለት እድሜ ዘመንን የማይለይህን የልብ ጓደኛ ማፍራት ነው። ወደድንም ጠላንም ህይወት የሚመራው በልማድ ነው። አሁን የምንኖረው ህይወት በአንድ ወቅት በድንገት ወይም ከማህበረሰቡ ባገኘነው ልምድ መሰረት የተገነባ ሲሆን የተለየ ህይወት ለመኖር የተለየ የተዋጣለን ልማድ መገንባት ይኖርብናል። በአንድ ጊዜ ብዙ መጽሐፎችን ማንበብ፣ በአንድ ቀን ከሱስ ለመውጣት፣ በአንድ ሳምንት የሰውነት አቋምን ለማስተካከል ወዘተ ከመሞከር ይልቅ የሚተገበሩ ጥቃቅን ልማዶች ላይ ማተኮር የተሻለ ይሆናል። አንድ ህፃን በተወለደ በመጀመሪያው ቀን መራመድ እንደማይችለው ሁሉ የእኛም የህይወት ልምዶችንና ድግግሞሽን በአንድ ቀን አልጀመሩም። ከማህበረሰባችን ከአካባቢያችን በተቀበልነው ነገር ረጅም ጊዜ የተገነባ ነው። ለማፍረስ ረጅም ጊዜ ስለሚወስድ ተስፋ ሳትቆርጡ እንደገና ብታቋሙ እንደገና እየጀመራችሁ ልማዳችሁን ገንቡ። ሶስተኛ፣ አካባቢ መቀየር። የግድ የምትኖርበትን አካባቢ ቀይሩ አላልኩም። ቀድሞውኑ ዋና ሀሳብ እንዳትለወጡ የያዛችሁና ወደኋላ የሚጎትታችሁ ጓደኛም ሆነ ሌሎች ሰዎች መራቅ ላይ ነው። አስተውሉ፣ ክፉ ባልንጀራ መልካም አመልን ያጠፋል እንደሚል ቅዱስ ቃሉ። ለውጥ ከማይፈልጉና ወደኋላ ሊያስቀሩ ጓደኞች፣ ቤተሰቦች፣ የሥራ ባልደረቦች ካልተለያችሁ የጀመራችሁትን የለውጥ ጉዞ ሳይሳካ ይቀራል። ይህን ስል አብዛኞቻችሁ እሺ ግን እንዴት አድርገን ነው ከጓደኛ ከቤተሰብ ከሥራ ባልደረባ የምንለየው ያላችሁ ከሆነ እነዚህን ሐሳቦች መለየት አለባችሁ። ማለትም ተገቢ ባልሆነ መንገድ አብራችሁ አትሄዱ። ራሳችሁን በትጉና ለውጥ ፈላጊ ሰዎች ክበቡ። አራተኛ፣ ጊዜያችሁን አታባክኑ። ትልቁን ግባችንን በጥቃቅን ልምዶች ከፋፍለን ለመተግበር ስንነሳ እያንዳንዱን ተግባር በጊዜ ከፋፍሎ መያዝ ይኖርብናል። አለበለዚያ የቱን ተግባር በየትኛው ሰዓት ማድረግ እንዳለብን ስለማናቅ ሐሳባችንን ሳናሳካ እንቀራለን። በየዕለቱ የተግባር ዝርዝሮችንና እነዚህን ተግባራት በየትኛው ሰዓት እንደምናደርግ ጽፎ በማዘጋጀት ነገሩን ማቅለል ይቻላል። ሌላው ወሳኝ ነጥብ ሳናቅ ቀኑን ለሚያመሹብን ስልክና የቴሌቪዥን ስክሪን ጉዳይ ነው። ለእነዚህና ለሌሎች አባካኝ ነገሮች ገደብ ካላበጀን እንዲሁም የሶሻል ሚዲያ አጠቃቀማችንን ካልቃይ ስለ ለውጥ ባናስብ ይሻላል። አምስተኛ፣ የማያቋርጥ ትምህርት። ለውጥ የአንድ ጊዜ ተግባር ስላልሆነ በየዕለቱ በአዲስና አእምሮአችንን ሊያጎለብቱ በሚችሉ ትምህርቶች ራሳችንን ማዳበር ያስፈልጋል። መጽሐፎችን ማንበብ እንዲሁም የተለያዩ አስተማሪ ኢንተርቪዎችን፣ ፖድካስቶችን እንዲሁም ሌሎችንን በመመልከት ከምንም በላይ ደግሞ እናንተን በእውቀት ከሚበልጧችሁ ሰዎች በመማር ያላችሁን እውቀት ማዳበር ይጠበቅባችኋል። ስድስተኛ፣ ጀምሮ መጨረስ። ይህን የለውጥ ጉዞ ስትጀምሩ ብዙ ሰው ሊያላግጥባችሁ ይችላሉ። ቤተሰብም ሆነ ጓደኛ፣ የራሳችሁ አእምሮ እንኳን ለለውጥ ያለው አመለካከት አናሳ ስለሆነ ሂደቱን ላያምንበትና ተስፋ ለማስቆረጥ ሊሞክር ይችላል። በተለይ ጓደኞቻችሁ ከእነሱ እንድትሻሉ ላይፈልጉና ሁልጊዜ ከእነሱ ጋር አብራችሁ እንድትሆኑ በማሰብ ብዙ ሊሏችሁ ይችላሉ። ይህ ስል ግን ሁሉንም አያካትትም እና ግን እናንተ ይህን ሁሉ ጫና አልፋችሁ ወደ ተግባር ከገባችሁ በኋላ ወደ ኋላ ካፈገፈጋችሁ የእነዚያ ሰዎች መሳለቂያ እንደምትሆኑ አዘንጉ። ከዚህ ሁሉ በላይ
ጀምሮ አለመጨረስ ራሱን የቻለ ልማድ ሊሆንባችሁና ሕይወታችሁን ሁሉ ሊያሰቃያችሁ ስለሚችል ሁልጊዜ አንድ ተግባር ከመጀመራችሁ በፊት እንደምትጨርሱት እርግጠኛ መሆን አለባችሁ። በዚህ ቪዲዮ ወደምትፈልጉት አቅጣጫ እንድትደርሱ የሚረዷችሁን ነጥቦች እንዳገኛችሁ ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አትርሱ። የዛሬውን ሐሳብ ከወደዳችሁት ላይክ በማድረግ የወደዳችሁትን ሐሳብ ኮሜንት ላይ አስቀምጡልኝ። መልካም ጊዜ